ስሜ ያዕቆብ ግዛቸው ይባላል። የሚሊተሪ ዲፓርትመንት 4ኛ ዓመት ተማሪ ነኝ። ይህ ፕሮግራም አብዛኛውን ጊዜ የጂሲዎች በሚሸኙበት ጊዜ ኤግዚት ኤግዛም ከተፈተኑ በኋላ የሚደረግ መርሃ ግብር ነው። የመርሃ ግብር የሚሆነው የእግር ጉዞ ነው። ወደ መስቀለ ክርስቶስ ቤተክርስቲያን የሚደረግ የእግር ጉዞ ነው እና የሁሉም የዲፓርትመንታችን አባላቶች ከሲኒየሮቻችን ወይም ከጂሲዎች ልምድ የሚወስዱበት አንድ አጋጣሚ ነው ማለት ነው። ጉዞ ስለምናደርግ ማለት ነው ግሩፕ ሰርተናል። ይሄኛው አንደኛው የመጀመሪያው ግሩፕ ነው። እዚህ ጋር የምታዩት ደግሞ ሁለተኛው ግሩፕ ነው። እዚህ ጋር ሶስተኛ ግሩፕ አለ። እዛ ጋር የመጨረሻው ደግሞ አራተኛ ግሩፕ ናቸው ማለት ነው። ስለዚህ እንደዚህ በግሩፕ ሆነን የእግር ጉዞውን የምንጀምር ይሆናል። ይጎዳናል ብለን
ወጀቡን ልሻገር ባንቺ ተደግፌ ድካሜ ይወገድ ከጥላሽ ስር አርፌ ያላንቺ መዳን ከቶ የለምና ባንቺ ተመገብኩኝ የሰማዩን መና ስምሽ ጉልበት ሆኖ ወጣሁት ዳገቱን ድንግል ባንቺ ምልጃ አለፍኩት ወጥመዱን ድንግል ማርያም ባንቺ ምልጃ ሰበርኩት ወጥመዱን ይመስገን ፈጣሪ የነ ዳዊት አምላክ ቤቴ ሞልቶልኛል ባንቺ አማላጅነት አንቺን የተጠጋ በነፍስም በስጋ በልጅሽ ወርሳል የሰማዩን ዋጋ ስምሽ ጉልበት ሆኖ ወጣሁት ዳገቱን ድንግል ባንቺ ምልጃ አለፍኩት ወጥመዱን ድንግል ማርያም ዛሬ ባይዘው እናታችን ሰበርኩት ወጥመዱን ላመስግን የኔ ጌታ ላመስግን ልቀኝልህ የኔ ጌታ ልቀኝልህ ሕይወቴ ነው ዝማሬም ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ ከኔ ሆነ የምሰጥ ባይኖረኝም ከሰጠኸኝ አንተን መስጠት አይከብደኝም ጥበቤ ነህ የምስጋና መሰረቴ ዝማሬ ያፈሰስከው በሕይወቴ ጨርሰናል። አንደበቴን የቃኘኸው ምስጋና በጣም ትልቅ ጊዜ ነው። እንደገና ይበል ይበርታ የሚያስብል ነገሩ አሁን ደግሞ በየአጭር ጊዜ ይባላል። ሌላ ጊዜ ሳንጠብቅ ዝም ብለን ቤተክርስቲያናት ምናምን ብንጎበኝ ጥሩ ነው። በጣም ይመቸኛል። ሳላ በዚህ አይነት ፕሮግራም ባይዘጋጅም አንዳንዴ የሆነ በቡድን ሆነ ብንጎበኝ በጣም ደስ የሚል ቦታ ነው። በጣም ደስ ብሎኛል። ፕሮግራሙን ያው እንዳያችሁት በጣም አሪፍ ነበር። ብቻ ሁሉም ነገር ደስ ይላል። ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ